የ14 ዓመቷ ታዳጊ ከዕድሜ እኩዮቿ ጋር በበየነ መረብ ስታወራ እናቷ እምብዛም አላሰበቻትም ነበር። ከሳምንታት በኋላ ግን የታዳጊዋ ባህሪ ተለወጠ። ለዚህ ጽሑፍ ስንል ክርስቲና የምንላት እናት ጭንቅ ውስጥ ገባች። ልጇ 764 የተባለ ቀኝ ዘመም ሰይጣን አምላኪ ቡድንን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋነኛነት ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚል 4 ታዳጊዎች ተይዘዋል። በዩናይትድ ኪንግደም ምዕራብ ሰሴክስ የሚኖረው ካሜሩን ፈንገን የ6 ዓመታት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልግ ሰዎች በበየነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድን አባላት በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድን አባል አድርጓታል። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለው። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጎዳኝ ነገር የለም ትላለች። በካንሰር የተያዘ ሰው እየተንገላታ ከሚሞተው በባሰ ልጄ ትሰቃይ ነበር። ነገር ግን ልጇን 764 ከተባለው ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጇ ሰይጣን አምላኪዎቹን ብሎክ እንድታደርጋቸው ወይም ማውራት እንድታቆም እናት መወትወት አላቆመችም። ሆኖም ልጇን ማሳመን ቀላል አልሆነም። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወቷ ከሌሉ ምንምና ምንም እንዳልሆነች እንዲሰማት አድርገው ነበር ትላለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻ ተሳክቶላታል። ክርስቲናና ልጇ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ ይገኛሉ። ልጄ መመገብና መተኛት አቁማ ነበር። እንደ እናት ብቻዬን እንደሆንኩ ተሰማኝ። አቅመቢስነትና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች። የዩኬ ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖችን በበየነ መረብ ዓለም ያሉ ከፍተኛ ስጋቶች ሲል ይገልጻቸዋል። በበየነ መረብ ህፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እንደሚሉት እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀልም በቂ ትኩረት አልተሰጠውም። ተጎጂዎችን ማናገር ቀላል አይደለም። ተጎጂ መሆናቸውንም አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸው በየነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪው ይመክራሉ። ለዚህም የልጆችን በየነ መረብ የሚያስሷቸውን ነገሮች መገደብና ቁጥጥር ማድረግ የሚቻልባቸው መንገዶች አሉ። የ14 ዓመቷ ሞሊ ረሰል በማህበራዊ ሚዲያ የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን መስራች አንዲ በሮስ 764 የተባለው ቡድን እየተስፋፋ መምጣቱ ያሰጋቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት ይላሉ። በታዳጊዎች ዘንድ ለሚፈጸመው ራስን ማጥፋትና አካል ጉዳት በዋነኛነት ተጠያቂ እነዚህ ቡድኖች መሆናቸውን ያስረዳሉ። 764 የተጀመረው በአውሮፓውያኑ 2020 ነው። አሜሪካዊው ብራድሊ ሃድንሄድ በ15 ዓመቱ ነበር ቡድኑን የጀመረው። ይህ የሰይጣን አምላኪ ስብስብ መለያ ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥርን እንደሆነ ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመም ቡድኖች ቅጥያ መሆኑን ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊስ ይገልጻቸዋል። ካሜሩን ፊንገን ቡድኑን የተቀላቀለው በ18 ዓመቱ ነበር። በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቁሮችንና የአእምሮ ህመም ያለባቸው ሰዎችን ይበዘብዛል ብሏል። ራስን ማጥፋትን በማበረታታት የሽብር ጥቃት ለማድረስ የሚውል ጽሑፍ በማጋራትና የህፃናትን እርቃን ምስል በመለጠፍ ጥፋተኛ መሆኑን አምኗል። በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበት አቃቢ ህግ ለማህበረሰብ ትልቅ አደጋ ነው ብሎ ነበር። የዩናይትድ ኪንግደም የጸረ ሽብር ተቋም እነዚህ ቡድኖች ከፍተኛ ስጋት ናቸው ብሏል። ከአውሮፓውያኑ 2009 ጀምሮ በተለያዩ የሀገሪቱ ከተሞች የጸረ ሽብር ቡድኑ እንቅስቃሴ
እያደረገ ነው። የተቋሙ ኃላፊ መርማሪ ፖሊስ ክሌር ፊንሊ የካሜሮን ፊንገን መታሰር እነዚህን ቡድኖች በቅርበት ለመከታተል በር ከፍቷል ይላሉ። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንደኛው የንቅናቄው አካል ነው። ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ይላሉ። አምና የአሜሪካ የሀገር ውስጥ የወንጀል መርማሪ ተቋም FBI 764 ቡድን የተለያዩ ወንጀሎችን በሰለባዎቹ ላይ እንደሚፈጽም ማስጠንቀቂያ አውጥቷል። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ ወይም ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያደርጋሉ ብለዋል። FBI ከነዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራ ከፍቷል። ከነዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ህፃናትን በመበዝበዝ በእገታና በግድያ በ8 ሀገራት ተከሰዋል። የካሜሮን ፊንገንን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ብለዋል። ሰዎችን በመበዝበዝ ወይም የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድንን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉም አክለዋል።